ጥያቄ ነው የኔ። እሺ ያው በጣም ብዙ ጣጣ አለብን። አይ ዶንት ኖ ፐርሰናል እንዳይሆን እንጂ ከቤተሰብ ኦልሞስት ግማሹ ያው ይለፈልፋል። መለፍለፍ ማለት ይቅርታ መንፈስ ይለፈልፋሉ እህቶች ከቤት። እሺ ይቅርታ እዚህ ጋር አሁን ቤተሰቦች በደንብ እያዳመጣችሁ እህታችን ወይም እናታችን መንፈስ ይለፈልፋል ሲሉ ቃሉ በጣም ቀላል ቃል ነው እና እንደዚህ መሆን የለበትም። ይለፈልፋል አይባልም። መባል ያለበት እግዚአብሔር አጋልጦልናል፣ እግዚአብሔር ይዞልናል ነው። ምክንያቱም መንፈስ ቅዱስ ነው የሚያናዝዘው የሚያናግረውና ለንግግሩ ብዙ ጊዜ ቀለል አድርገው ነው የሚያየው። እግዚአብሔር እንዳስነሳው እንደቀሰቀሰው እንዳስለፈለፈው ተረስቶ ነገሩን ቀለል ያደርጉታል። ይሄንን ያደረገ እግዚአብሔር አንዳንድ ሰው ቤት ጭራሽ ምንም ድምፁ የማይሰማበት ቤት ይተጋሉ፣ ይሰግዳሉ፣ ብዙ ይፋለማሉ፣ ግን አንድ ምልክት የማያዩ ቤተሰቦች ስላሉ ኧረ እኔ ቤት ምንም ምልክት አላየሁም እንዲያውም መለፍለፉ እኮ ትልቅ እድል ነው የሚሉ ሰዎች አሉና ይለፈልፋሉ ስትሉ ነገሩን ቀላል አድርጋችሁ አታስቡት ማለት ነው። እና ድምፁ ትንሽ ይረብሻል፣ አጠገቡት እንትን ይላል፣ ይረብሻል። አዎ እየቀናነስኩ ነው። አዎ ላውድ አድርገውታል እንዴ? አይ አላደረጉትም፣ ዘግቼዋለሁ። አዎ ምን ለማለት ፈልጌ ነው፣ ይቅርታ ላገላለጹ። እኔም ስለ መንፈስ የዛሬ 5 ዓመት ያው እናታችን ስታልፍ ነው። እናታችን ልክ ህይወቷ ስታልፍ አጋጣሚ ቤታችን የመጨረሻዋ ልጅ መንፈሱ መለፍለፍ ጀመረ። እናታችን ብዙ ተሰቃይታ ነው የሞተችው። ኦልሞስት ወደ 2 ዓመት ታይላንድ ወስተናት ነበር ምናምን። ስትመለስ ግን ያው ስታርፍ የቤታችን የመጨረሻ ልጅ ከፈተ እና ሚስጥር ማውራት ጀመረ። እሱ የመጀመሪያ ስለመንፈስ በዛ ነው ያወቅኩት። ልፈልጌ ነው አላውቅም ነበር። እኔ ስደት ነው የምኖረው። እናቴ አርፋ ስመለስ ግን አጋጣሚ ከኛ ቤትስ ወደ 4 እህቶቼ እዛው ታናሼ የኛ ቤት የመጨረሻ ምናምንና ትንሽ ደንግጬ ነበር። ብዙ ሚስጥር ማውራት ጀመረና ኃይለኛ ነው። በጣም እንትንትል ነበር። እኔ እንትን ነኝ አዛኤል ነኝ ዋናው ነኝ ይል ነበር። ታስራ ለምን አትሄድም ሲባል ብዙ ሚስጥርና ያወጣው የዛኔ ቅርብ ቤተሰብ ከጎኗ እናታችን እህት የምትላት ሰው ነው የሚያወራው። አሁን አንድ ልጠይቅህ የፈለኩት ነው ቅርብ ለ40 ምናምን ዓመት እህቴም ከጎኔ እህት የምትላት ሰው ናትና እስካሁን 5 ዓመት እህቶቼ እየተሰቃዩ ነው በጣም። ከዛ ጀምሮ ሁላችን እንጸልያለን፣ እንሰግዳለን። በተለይ እኔ ስደቱኝ በጣም ነው ሱባኤ ቶሎ ነው የምገባው፣ ሰግዳለሁ ብዙ ነገርና ግን ስቲል ሁሉም አንድ አይነት ነው ስምት ይጠራው። እቺ ሴትዮ ግን አጠገባችን ነው ያለችው። እንዲያውም አንዳንዴ እባካችሁ ይሄ መንፈስ ምናምን እንትሉት አሁን ልባችን ስለማይርቅ ሁላችን ራቅን። እግዚአብሔር ግን ራሱ እኔ ሁሌ ብዙ ጊዜ ስፈልግ የነበረው ገጠመኞቹ የዛሬ 1 ዓመት ነው መስማት የጀመርኩት። የምትታመመው እህቴ አጋጣሚ ወደ እኔ ያስመጥቻት ነበር። እስኪ መምህር ተስፋ የሚባል አለ ስሚ ስትለኝ ነው እኔ በአንተ የመናፍስትን ውጊያ የጀመርኩት። እግዚአብሔር ይመስገን ደግሞ ብዙ ነገር አይቻለሁ። እኔ ከቦርሳዬ ብር ሳይቀር ዝም ብሎ በፊዚካል ይሰለባል። እንዴት ምሰራው በቃ ቆጥሬ አሁን $2,000-3,000 አስቀምጬ $200-300 እንዲህ ፊዚካሊ ይሰለባል። በጣም ነው እንትን በቃ ይጎድላል። ዝም ብሎ ይሰውረዋል ማለት ያለው አዎ ማለት ነው። በቃ ይጎድለኛል እንዴ ምንም አይን ባይን ግን በኋላ የነሱ ልክ እኔ ሲሄድ እናቴ ቀብር እሷንማ ብሎ ሚስጥር አወራ። እሷንማ ሳብጄ ነበር ላመጣት የነበርኩ ሚሊዮነር ቢሊዮነር መሆን የምትችል ደግሞ ነው። ሰራለሁ ምንም ነገር የለም። ከዛ በኋላ ነው ስፔሻሊ ስላንተም መስማት ሲጀምር እያንዳንዱ ገጠመኙ በቃ ኦልሞስት ትግል ነው ያዝኩት ራስ በራስ ከሚባል ድረስ ሚስጥሩ እየገባኝ እያንዳንዱን እንትን እያረኩኝ ዋናው ለጸሎት ጸጋው መስጠቱ አሁን የምለው ለጌታም አያጋነት ለመዋጋት ጸጋው ስለሰጠኝ ብዙ ስለሌላው ሰርች ሰዓቱን እንትን ይላል። ግን አሁን ግራ የሚያጋባኝ
አንድ ሁላችን ርቀናል። ስራዋን ያጣች እህት አለች ከመስሪያ ቤት ደውላ ምን አለችኝ እንዳንቺ ምሳቃ ይዛ ነው የምትሄደውና አብራት የምትሰራው ሰራተኛ ትንሽ አይስማሙምና ይጣላሉ እና ከሚገርመው ነገር አንዱ የሚያጣላቸው መንፈስ ነበረ። አንድ መስሪያ ቤት ውስጥ መዝገብ ቤት ውስጥ ነው የሚሰሩት እና ምሳቃዋን በጣም ነው የምትበላባት የሚመስላት እሷና ሁልጊዜ ምሳ ልትበላ እጇን ተጣጥባ ምናምን ምሳቃውን ስትከፍተው ባዶ ነው እና በጣም ትደነግጣለች። ይኸው ብላ ደግሞ እንደገና ምሳዬን በልታ ጨርሳ ወይም ደፍታብኝ እንደገና ደግሞ በዚህ መጣችብኝ ብላ ለስሙታ ታቀርባለች። ከዛ ግራ ገባቸውና ምንድነው የምታወራው? እኔ እግዚአብሔርን በፍጹም ይሄን አላረኩም ብላ ልጅቷ ማለች። ቢቸግራቸው ተደብቀው መቅረጽ ጀመሩ። በቃ ስራዬ ብለው እና ራሷ ነች ምሳቃውን ከፍታ። አመጋገቧ ግን ለየት ያለ ነበረ። ምሳቃውን ድርግም አጋ ትበላውና ከዛ ምሳቃውን ከድና በውስጡ አንዳንድ ጊዜ ድንጋይ ታስቀምጥበታለች እንዲከብድ። የተጋጠ በቆሎ ክረምት ላይ ነው የተጋጠ በቆሎ ቆረቆንዳው ማለት ነው ትከትበታለች። እና ይሄ ቪዲዮ ሲገኝ ደንግጠው ይሄው ራስሽ እየበላሽ አይደል እንዴ ምናምን አሏት። ወስደው ላለቃው አሳዩትና ይሄው እንደዚህ ራሷ እየበላች ነው ተደብቃ እሷን ከስራ ልታስባረራት እና የሆነ ችግር አለባት ቢሮ መቀየር አለባቸውና መለያየት አለባቸው ብሎ ሲነግሯቸው በስራዋ ጎበዝ ስለነበረች ቢሮ ቀይሯት። ግን አሁንም ያው ምሳቃ ይበላልና እኔ ያልበላሁም በፍጹም እኔ ራሴ ያልበላሁም ይሄን አይደለም ስትል ይሄው ብሎ ቪዲዮን አሳይተዋታልና ደንግጣለች። ከዛ ነው እኔ ጋር የመጣችው። እንዴ መምህር አለችኝ። አቤት አልኳት። ምሳቃዬን እንዴት ነው ራሴ በልቼው እኔ አይደለሁም ምለው? እኔ አሁን ይሄን ስበላ አላስታውስም፣ ግን ያሳዩኝ ቪዲዮ ደግሞ ትክክለኛ ነው። ይሄ ነገር ኤዲቲንግ ነው ሊቀናበር ይችላል፣ የኔን መልክ አስመስሎ ማውጣት ይቻላል ያለችኝ። አይ ነው በፍጹም አይደለም። ይሰውርሽና ምሳቃውን ካስበላሽ በኋላ ከዛ በኋላ ደግሞ ምንም እንዳልተፈጸመ አድርጎ ሆድሽ ባዶ እንደሆነ አድርጎ መንፈሱ ነው የሚበላው። ሆድሽ ባዶ እንደሆነ አድርጎ መልሶ ያስቀምጥሻልና እነሱ ጥፋት የለባቸውም። የበላሽው ራስሽ ነሽ። ይሄ እንደዚህ አጋጥሞኛል ገጠሜ ለብዬ የዛሬ 3 ዓመት ያቀረብኳት ፍሪጅ ውስጥ ያለውን ምግብ የምትበላው ታስታውሽ እንደሆነ ፍሪጅ ውስጥ ምግብ ታስቀምጥና የቤት ሰራተኛዋ ነች የምትበላብኝ ብላ በአመት 3-4 የቤት ሰራተኛ ትቀያይራለች። አረ ከዛ በላይ እና ለምንድነው ፍሪጅ ውስጥ ያስቀመጥኩትን ምግብ እኔ የሰራሁትን ምግብ የሚበሉብኝ ብላ ቁልፉን አንገቷ ላይ አንጠልጥላ ነው ሶፋ ላይ የምትተኛው። ያ ማለት ፍሪጁን ቆልፋ ማለት ነው። ከኔ ጋር ነሽ እኔት? አዎ እየሰማሁ ነው። አዎ እና ፍሪጅ ውስጥ ያለውን ምግብ የምትበላው ግን ራሷ ነበረች። እንቅልፍ ያስተኛትና ሶፋ ላይ ፊልም እያየች ከዛ በእንቅልፍ ልቧ ያስነሳታል። በእንቅልፍ ልቧ ተነሳ ድሪም ዎከርስ ወይም ደግሞ በእንቅልፍ ልቡ ተነስቶ መሶብ እንጀራ አይቀረው ወጥ አይቀረው ድፍትፍት አድርጎ የሚበላ ሰው አለ። እንደዚህ አላጋጠመሽም? አዎ ትክክል። ያ እንደዚህ አይነት ከዚህ አይነት ሰባለው እና ይቺ ልጅ ሰራተኞቹን ስታባረር ቆይታ በኋላ ነው ራሷ እንደሆነች በቪዲዮ ሲያሳዩት ማመን ያቃታት። ከአንገቴ ላይ ቁልፉን እንዴት ወስደው ምግቡን በሉት፣ ቁልፉ እንዴት አድርጎ ነው ከአንገቴ የሚወስዱት ብላ ነው የምታስበውና እንዲህ አይነት ሰዎችም አሉ። እና አንቺም ጋር ምናልባት ብሩ ልክ እጅሽ ላይ እንዳያስሽው ሶፋ ላይ እንደተቀመጥሽ ይሰውርሽና ብሩን ከፈለገ ሽንት ቤት ይከተዋል፣ ከፈለገ ይቀደዋል፣ ከፈለገ ለሰው ይሰጠዋል። ወዲያው ወደ ልብሽ ሲመልስሽ ብሩ ተሰወረ ነው የምትይው። መምህር ግርማም እንደዚህ አጋጥሟቸዋል። ጉባኤ ላይ ሲናገሩ ምን አስታውሳለሁ። ምን የመጣልሽ ነገር አለ ከአንቺ ጋር? በጣም ነው እኮ የሚገርምህ። ግርም ነው የሚለኝ አንዳንዴ። ለምን ማንም ቦርሳዬ ከእጄ አሁን ለምሳሌ የዛሬ አሁን ጾም ከገባ ሱባኤ እገባለሁ ብዬ 3 ቀን አሁን መችለት ነው ከትናንት ወዲያ ፎቶ እንድናሳ ሄጀስ አጋጣሚ ዶላር ስሰጠው ባለ ፎቶውን አይ አልዘረዝርም አምጪልኝ አለኝ። ያለሁበት ቦታ በሀገራቸው በዚህ መናገር አልችልም፣ ከረንሲው ማለት ነው። በዚህ ኦኬ ብዬ ሄድኩኝ። ላዘረዝር ሲሄድ የለችም። አሁን በቃ ተሻግሬ ነው የሄድኩት እና ግራ ገባኝ። ግን ያው በቃ ውጊያ መሆኑ ስለማውቀው ድሮ አማርር ነበርና አሁን ውጊያ ስለሆነ ኦኬ
በቃ አሁን ምን ማድረግ አለብኝ እንደምትለው አንዳንዴ ቅባ ቅዱስ አሁን እቻ 1 አመት ምንም ብርም እጄ ላይ መግባት አልቻለም። ያሉትንም ተዘጋግተዋል። ክፍያዬም ሰዎች እንዳይከፍሉኝ ያደረገ ጠላት አበዛብኝ። ያለፍኩትን ፈተና ሳይ የሰው ህይወት ላይ ያልፍበት የማይችል ግን እንደው እግዚአብሔር አሁን እንደምልህ የመናፍስትን ውጊያ እግዚአብሔር ይመስገን እድሜ ላንተ 1 አመቴ ነው። 1 አመት ከምናምን እህቴ ስትመጣ ነው እስኪ ይሄን አዳምጪ አለችኝ እንጂ ከዛ በፊት ኖርማሊ እንደተለምዶ ጾማለሁ እንትን ላለውና እናቴ ስትታመም ንስሐ ግቡ ተብሏል። ልትድን ነው ልጅሻላት ነው አይኗና ሆዷ ነው በጣም በሚዘገንን ነው የሞተችው እናቴ። እንግዲህ ወይ ሌላ ቀን ሲመች እንትን ላለው ንስሐ ግቡ ሁላችን ንስሐ ግቡ ተብሏል ብሎ እህቶች ደወሉኛ። በረሃ ነኝ ቄስ የለም። ከዛ አይ ለስላሴ ንገሩ እንደዚህ ያርጋሉ በይሉና ስገጂ 41 እንደዚህ ተብሏል አሉኝ። በረሃ ጭር ባለ በረሃ ለሌት ተነስቼ እየሰገድኩኝ በ6 አይኗ ይበራል ተብሎ በ6 ለካሷ ህይወቷ ላይ ያልፍ ነው እንኳን ሊበራ ያው ግን ያው በኋላ ሲነግሩን ከዛ ስንሄድ ሁሉም ታናሽ ምናምን ይለፈልፋሉ። ምንድነው ግራ ገባኝ። ይለፈልፋሉ። አይ ከእናታችሁ ወጥቶ መንፈሱ ትንሿ ጋር አድሮ ነው ሳጥናኤል ነበር። እሷ ግን ገነት ገብታለች። አይኗ ይበራል የተባላችሁ እየተባለ ማለት ነው። ምንድነው መንፈስ የዛኔ ነው። ከዛ የሚለፈልፈው የቅርብ እህቱ የምትላት የ45 አመት አሁን ግራ የገባኝ እንዴ እኛ ለምንድነው የምንሰቃየው ያለ ነው? ለምን አነግራትም? አይ እንዴት አድርገን ፈሩ ትመጣለች። ልባችን ስለቃረ ግን አንሄድም፣ አናያትም፣ ልናያትም አንፈልግም። እኔም አዲስ አበባ ሲሄድ ማየት አልፈልግም። ፊቴ ነሳኋት። ይሄ በቃ ይሄ እናንተ ይሄ መንፈስ የምትሉት ነገር በቃ ይሄ መንፈስ ነው የምትለው። ግራ የሚያጋባኝ ይሄ ነው። መንፈስ ሊዋሽ ይችላል ወይ ስል ደግሞ የታሰረ መንፈስ አይዋሽም ይሉኛል። ታዲያ እግዚአብሔር አጠገባችን ሆና ምንድነው ማድረግ ያለብን? አሁን ስትለፈልፍ የምትለው እድላቸው 12 ነን እኛ 12 ልጆች እድል እኔ ታለቅሳለች ትላለች። አሁን ስንሰግድ እዚህ ማታ እንሰግድ ነበር ትንሽ ዋቴ ላይ አንዳንዴ ይመጣል ታለቅሳለች። ድምጿ ቁጭ ልቅሷ ቁጭ ነው የሚለው አንዳንዴ ደግሞ የሚያሳምን። ከዛ እኔ በቃ ልጆቼ ደሃ ሊሆኑ ነው ወይ እህቴ እያለች ነው ለእናቴ እህቴ አንቺ ዋህቴ እያለች ታለቅሳለች። ግን እንዴት ላርክ እህቶች ልጆቼ እንጀራስ ልጆቼ ደሃ ላረግ አልፈልግም። ይሄ ነው የምትለው። ትልቁ እህቴ አትለፈልፍም ነበር። ዋና ጥያቄ አሁን መምህር ተስፋዬ አሁን አንደኛ ምን ማድረግ አለብን እያየናት፣ ሁለተኛ አሁን መንፈሱስ እየዋሸ ነው ወይስ ምንድነው? እየዋሸ ነው ወይስ ትክክል ነው እኮ እሱን ነው ያልተረዳሁት። አሁን ምን መሰለሽ ግልጽ እንዲሆንልኝ ውሸት መስሎ የተሰማሽ የትኛው ፓርት ነው? ብዙ ነገር ስለነገርሽኝ ነው። ይሄ የሚለፈልፈው ያለ እሷ እኔ ነኝ ነው የምትለው። አሁን እየጠቀሳት ያለች ሴትዮ ቅርባችን እህቷን የእናቴ እህት ልትላት ምችል ማለት ነው። የ45 አመት ጓደኛዋ አብሮ አደጓ እህቷ ናት። እሺ አሁን መንፈሱ እሷ ነኝ እያለች ነው እየለፈለፈ ያለው 6 እህቶቼ ላይ። ስለዚህ ምንድነው እንዴት እንደዚህ ልታረግ ቻልሽ? ትንግርቱ እንቆቅልሽ ሆኖብሽ ነው የእናቴ ጓደኛ በዚህ ልክ እንቆቅልሽ ሆነብኝ። እንደገና አይዋሽም ያለው ላይዋሽ የሚችልበት ነገር አለ። አንዳንዴ መንፈስ ይዋሻል ስለሚሉኝ ብዙ ጊዜ እንዲህ አይነት ነገር ነው ሰዎችን ግራ የሚያጋባው። የሩቅ ሰው መተት ሲያረግ እናምናለን፣ የቅርብ ሰው ሲያረግ ግን እንዴት ይባላል? አባት ልጁ ላይ መተት አድርጓል ሲባል እንዴ አባት ለምን ወለዳት ታዲያ? እንዴ ለምን የሚወለዳት ግን በቃ አባት ልጁ ላይ መተት አደረገ፣ እናት ልጇ ላይ መተት አደረገች ሲባል እንዴ አሳድጋ አጥብታ ይባላልና ማመን ይከብዳል። አንዳንዴ ግን አደረገች ሲባልና መተት ነኝ ብሎ ለፈለፈ ማለት ይለያያል። የለፈለፈው መተት ነኝ ብሎ ነው። የመጣው ከማን ነው ሲባል ከሷ ነው። ምን አርግተ ብለህ ነው ሲባል እንዲህ አርግተ ብዬ ነው ብሎ በደንብ አድርጎ ግልጽ የሚያወራ ከሆነ የሚስጥር መተት የሚባለው ይሄ ነው። እንግዲህ እድሜ ልክ ከእናንተ ጋር ተጣብቀው 40 ምናምን 30 ምናምን ዓመት የኖሩትኝ ሴትዮ እንግዲህ እድላችሁን እየወሰዱ ወይም ደግሞ ለስልብና ነው ማለት ነው። እንግዲህ ግልጽ 3 ነጥብ ነው ማስቀምጥልሽ በደንብ አይምሮሽ ክፍት እንዲሆን ማለት ነው። እሺ ሊሆን ይችላል ብዬ መጀመሪያው ሊሆን ይችላል ብዬ ነው። ለምን የማይሆንበት ምክንያት የለም። ስለምታውቂያት የእናትሽ ጓደኛ ስለሆነች ቅርባችሁ ስለሆነች ረጅም ዓመት አብረው ስለኖሩ መተት አያረጉም የሚል ምንም አይነት ሂሳብ የለም።
ላያደርጉ ይችላሉ የሚል ነገር የለም። እንዲያውም የበለጠ ጥሩ ያልሆነው ይሄ ነው። ሲቀራረቡ ገበና ለገበና ይተዋወቃሉ፣ ደካማ ጎናቸውን ይተዋወቃሉ። እድል አላት፣ ቻንስ አላት፣ ወይም ደግሞ ግንባሯ ጥሩ ነው፣ ይበረክትላታል ያገኘችው። ስለዚህ ከሷ መካፈል እፈልጋለሁ። የልጆቿ እድል ፍሬዋ፣ የልጆቿ ፍሬ ትዳሮቻቸው በጣም ደስ ይላል። ስለዚህ የኔም ደግሞ ቤተሰቦቼ ልጆቼ እንደዛው እንዲሆኑ ብለው እድል ሊወስዱ ይችላሉ፣ መተት ሊያደርጉ ይችላሉ። ሌላው ደግሞ ሲጣሉ ሲታረቁ ነው እንግዲህ የሚኖሩት እናትና እናት። እኔ እንኳን እንዲያውም ከማውቀው አንድ ሚስጥር ልንገርሽ። አንድ በቅርበት ከማውቃቸው በጉርብትናም በምንም የሚተዋወቁ እኔ በቅርበት የማውቃቸው ሰዎች አሉና በተደጋጋሚ ይጣላሉ፣ በተደጋጋሚ ይታረቃሉ። የሰፈር ሰው የሚያስታርቃቸው እና ሲጣሉ ሴትዮዋ ተናዳ ትሄድና ጠንቋይ ቤት ታሰራባታለች። ሲታረቁ ደግሞ ትጸጸታለች። አሁንም ሲጣሉ ደግሞ እሰራልሻለሁ ትልን ትሄዳለች። እና ሰላም በሆኑበት ሰዓት ላይ ጸበል ሲሄዱ ከእሷን የመጣሁት ብሎ ለፈለፈ። ለምን እንዲህ አርግ ተብዬ ነው። አሁን ያረገች መስሏቸው ተጣሉ። በኋላ ንስሐ አባት ተጠርቶ እኔም አለሁኝ ተጠራንና እንደው ይሄ ትምህርት ከመጣ ጊዜ ጀምሮ እኮ እንደ ሰው የተጣላብን ተሸገርን ሲሉ አባቴ አንዳንድ ጊዜ ክርስቶስ የተናገረው መርሳት የለብንም። የመጣሁት እናትና ልጅን አባትና ልጅን ልለይ ነው ብሎ እንደተናገረ ክርስቶስ ልለይ ነው ሲል መቼም ላጣላ ነው ማለቱ አይደለም። እናት በእኔ ካመነች ልጅ ላያምን ይችላል። ልጅ ደግሞ በእኔ ካመነ እናት ላታምን ትችላለች ማለቱ ነው። ስለዚህ በዚህም ትምህርት ደግሞ አንዳንዱ ይረዳል፣ አንዳንዱ ደግሞ አይረዳም። አብዛኛው ይረዳል፣ ጥቂት ሰዎች ደግሞ አንዳንዴ ችግር ሊገጥም ይችላል እና ቀረብ ብሎ ጉዳዩን ለመፍታት መሞከር ነው። እስቲ እንስማቸው አልኳቸው። ከዛ እሳቸው አንተም ተው አንቺም ተው ብሎ ሊያስታርቁ ነበር የፈለጉት። አንተም ተው አንቺም ተው በቃ ይቅር ብሎ ዝም ብሎ በቃ ነይ ይቅር በይ ነይ እንደዚህ ብሎ ነገር የለም ምናምን ሊሉ ሲሉ አይደለም ግድ የሉትም ነገር የሚያገረሻል አልኳቸው። አይደል እንዲህ ያለ ነገር ያልሰማ ምናምን አሉና እሺ ብዬ እኔ ምንም ሳልናገር አፋፌን አሉኝ፣ ዝም አልን። እንደገና የሚገርማችሁ ከሁለት ወር በኋላ ተጠራው። አሁንም ተጠራልና በል እንግዲህ መምህር ተስፋዬ የሚኖር ተብሏል። ምን ልትል ነው? እስቲ እንግዲህ ባለፈውም እየተናገርክ ነው ነገሩ እንደገና ያገረሸው። እስቲ አሁን ምን እናርግ እስቲ አሉኝ። አዎ እንደዚህ ስንደማመጥ ጥሩ ነው። አንደኛ አልኳቸው መንፈሱ ምን እያለ እንደሆነ እንጠይቀው አልኳቸው። እንዴት ነው የሚጠየቀው አሉኝ። በሉ ጸሎት ያርጉ፣ ድርሳነ ሚካኤል ይጸልዩና ጸበል ይርጩልኝ አልኳቸው። እሱ ጥሩ አሉና ድርሳነ ሚካኤል እየጸለዩ ተረክ ብሎ ተነሳ። ከዛ ጸሎታቸውን ጨረሱ። ጸበል እየረጩት ማን አሉት። እኔ መተት ነኝ። ከማን የመጣኸው? ከእሷ። እኔ አላረኩም ማለት ቆይ የኔ እናት ግድ የለዎትም ዝም በሉ አልኳቸው። የኔ አባት ዝም ብሎ ያናዙ። መቼ በሉት አልኳቸው። መቼ ነው የገባኸው ሲሉት ጊዜ የዛሬ 20 ዓመት። ይኸው አለች ሴትዮዋ ደስ ብሏት። ከዛ ምን አልኳቸው ሴትዮዋን። ማለቴ አሉ። ደነገጡ መልሰው። የዛሬ ዓመት ተናርጄ ጠንቋይ ቤት ሄጄ ነበር፣ አሁን ግን አላረኩም አሉ። በቃ ይሄ ነው። ስለዚህ አዎ እንደዚህ የቆየ ጸብ ብዙ ጊዜ ዛሬ እንደተፈጸመ ሆኖ ልናስተውል እንችል። መንፈሱ ሲጠየቅ ነው የሚመልሰው። ከእኔ የመጣኸው ከገሊት ለምን እንዲያርግ ተብዬ ይላል። መቼ ተብሎ ቢጠየቅ ግን ይመልሳል። ለምን እስካልተጠየቀ ድረስ ዝም ነው የሚለው። እንዴት ነው ተጣልቶ አያውቅም። ይገርማል። አይ ዝም በይ እናንተ ልጆች ናችሁ የምታውቁት ነገር የለም እንደዛ ይባላል። የፈለገ ነገር ቢሆን ቆይ አንድ አዳምጪኝ። የፈለገ ነገር ቢሆን ረጅም ዓመት በጓደኝነት በሚኖሩበት ሰዓት የሚቀያየሙበት፣ የሚተዛዘቡበት በተለይ እቺ አሁን መተት አድርጋለች ተብላ የምትታሰበው ሴትዮ ወይም እኚህ እናት አድርገዋል የሚባሉ እናት በውስጣቸው የያዙት ቂም ይኖራል፣ ወይ ደግሞ የሚቀኑባቸው ነገር ይኖራል። እኔ አሁን በጸብ አንዴ ቆይ ሀሳብ እንዳይጠፋብኝ ነው። በጸብ የወሰድኩት እንጂ ጉዳዩን ምሳሌው በጸብ ሆነ እንጂ እናንተ ቤት ያዩት ጉዳይ አለ። ያዩት ግን የቆየ ሊሆን ይችላል። ለምሳሌ ቻንስ የሚያገኙ መስሏቸው እድል የሚወስዱ መስሏቸው ሞከር ያደርጉና ይተውታል። መንፈሱ ግን ገብቶ ይቀራል። ግልጽ ነው። ትክክል። አሁን አስታወስኩ። መንፈስ ቅናት ይዞኝ ታለቅሳለች እህቴ፣ ጥሩ አራጌ ጓደኛዬ ብላ ግን ምን አርጋሽ ነው ሲባል መንፈስ ቅናት ይዞኝ ስለዚህ እሷም ረስታው ሊሆን ይችላል ማለት ነው መንፈሱ ስራ ቢሰራው። ስለዚህ ለዚህ ናት እሷ ምንም አይመስላትም ስታገኘን። አዎ ምን ይኸውልሽ አሁን አንቺ ቅድም ምን አልሽኝ? አታረግም ብለሽ መከራከር የለብሽም። በውስጣቸው የሆነ ነገር ይኖራል። ዝም ብለው ከመሬት ተነስቶ መንፈሱ እንደዚህ አያወራም። ቡዳ ራሱ እኮ ከሷን የመጣሁት ይላል።
ምን ሆነ? ተመቅኝቼ ቀንቼ ይላል። ቡዳ ሳይከፈለው የሚገባ ነው ከሰው ወደ ሰው። የእድል መተትና የሰላቢ መተት ግን ተከፍሏቸው ነው የሚመጡት። ግን ያው የቡዳ ዘር ናቸው። 3 አይነት አሉ ከአይንና ከውስጣችን የሚወጡ እነዚህ። ቡዳ አለ ዝም ብሎ ሄዶ ብድግ ብሎ ተነስቶ ሰውን የሚጎዳ። እንደገናም ደግሞ እቺ ሴትዮ መኪና ገዛች ቤት ገዛች ማለት ነው፣ ቆይ ይሄ ሰውዬ እንደዚህ ሆነ ማለት ነው ይልና በውስጡ ቅናት ያድርበታል። ይናደዳል ወይ ትናደዳለች። የዛ ሰዓት ይመጣና መኪናውን ይገለብጠዋል። መኪናው ይበላሻል፣ እድላችሁ ይበላሻል። ለምን? ሴትዮዋ ጋር ክፋት መንፈስ ስላለ ስለመጣ። የሰላቢም ከሆነ ደግሞ ከእናንተ ከምታገኙት ይካፈላሉ። ሰላቢ አበድሪኝ ምናምን እመልስልሻለሁ ምናምን እያሉ ይበዳደራሉ። ከዛ ሲካካዱ እናትሽም ደግሞ ላለመጣላት ብለው ጸጥ ሊሉ ይችላሉ፣ ነገሩን ሊያልፉት ይችላሉ። እና ከዚህ አንጻር አንዳንዴ መንፈሱ እንዴት እንደመጣ ቼክ ማድረጉ ወሳኝ ነው ብዬ አስባለሁ። እና እናንተ ስለቀረባችኋቸው አብረው ረጅም ዓመት ስለኖሩ መንፈስ አይመጣም አይባልም። ኩል የሚኮል ከሆነ ቡና የሚያፈሉ ቤታቸው ላይ ደግሞ መንፈስ የሚጎትቱ ዘር ካላቸው ለምንድን ነው የማይመጣው? ይመጣል። ይሄ ነው። ስለዚህ አሁን ምንድን ነው መፍትሄ ነው የምትሉን? መፍትሄው ከሴትዮዋ ጋር ምንም የሚያገናኛችሁ ነገር የለም። አሁን እየላከችባችሁ ከሆነ ግን መዝሙር 11 34 መዝሙር 58 68 138ን ጸልያችሁ ወደ መጣበት ተመለስ። ለምን አሁንም እጇ አያርፍም፣ አሁንም አፏ አያርፍም። ወይም ደግሞ መንፈሱ ከሷ እየመጣ ነው፣ ክፋቱ እንደቀጠለ ነው ማለት ነው። መቼ ነው የመጣኸው ብላችሁ ጠይቁት። እንዴት ነው የገባኸው? ለምንድን ነው የገባኸው ብላችሁ ጠይቁትና የድሮ የቆየ ጉዳይ ከሆነ ንስሐ እንድትገባ ሴትዮዋን ጸልዩላት። እናንተ ግን መንፈሱን አስራችሁ ወደ ሲኦል መሸኘት ብቻ ነው የሚጠበቅባችሁ። እዚህ በመጸለይ መስገድ ማለት ነው። በዚህ ባለን በቃ